በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሁለተኛ ሳምንት ወይም ቅድስት። የቅድስና ባለቤት የሆነው እርሱ እግዚአብሔር አምላክ ነው። እቀደስ አይል ቅዱስ፣ እባረክ አይል ብሩክ። በእርሱ የባህሪ ቅድስና እኛን ባሪያውና በአምሳሉ ፈጥሮ ብሩክ ሆኖ ባረከን፣ ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያዋን አደረገን። የጸጋ ቅድስናን ከእርሱ አገኘን። ቅድስናው የተለየ የከበረ የሚመሰገን የሚሰጥ የሚያድል የሚያነጻ የሚባርክና የሚያስተስሪ ስለሆነ እንከን ጉድለት የሌለበት ሙሉ ነው። ለባለሟሎቹ ቢሰጠው የማይጎድል ተከፍሎ የሌለበት ቅድስና ሆኖ እኛም ቅድስናውን በጸጋ ተካፋይ ሆነናል። የተሰጠን ቅድስና ገንዘብ እናደርግ ዘንድ እና እንዲሁም እንድንጠቀምበት ደግሞ በጾም በጸሎት በስግደት በምጽዋትና በሌሎች በጎ ምግባራት መትጋት ይገባናል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲል ዘፍጥረት ምዕራፍ 2 ከቁጥር 3፣ ዘሌዋውያን ምዕራፍ 19 ከቁጥር 2። የት መሄድ እንዳለብን በግልጽ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ትምህርትና ስለ እውነት ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና ይላል መዝሙር 137 ከቁጥር 2። የተቀደሰውን መስዋዕት በተቀደሰ ቦታ እንፈጽማለን። መቼ ቢሉ በሰንበት፣ በበዓላት፣ በማህበር አብይ ወይም ክርስቲያኖች በሚሰበሰቡበት፣ ስመ እግዚአብሔር በሚጠራበት፣ ታቦት ባለበት፣ እግረ እግዚአብሔር በቆመበት ቅዱስ ስፍራ ከፍ ከፍ በማድረግ ቅድስናን ገንዘብ እናደርጋለን። ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ በማዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ትርጉሙም የተለየች፣ የተመረጠች፣ የተከበረች ማለት ነው። መጽሐፈ ሰዋስው ወግስ መዝገበ ቃላት ገጽ 784 ይቅርታ። ቅድስት የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጥረታትን የእርሱን ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሯቸዋልና። በሰንበት እሁድ ክርስቲያኖች የቅድስና ተግባራትን ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይኸውም የምትቀድስ ከብራ የምታስከብረን አክብረናት የምንከብርባት በመሆኗ ነው። ስለዚህ ሊቁ ቅዱስ ያሬድ በጾመ ድጓ ገናዊው ለእግዚአብሔር ጸውዑ ስሞ ወነግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያመስኖ እይረክቦ ሰራቂ ድልዋኒክሙ ንበሩ ዘበላዕሉ ጸልዩ ሀብሃሎ ክርስቶስ። ትርጉም ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋና አቅርቡ፣ ሰንበትንም አክብሩ፣ እውነትንም አድርጉ፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁ ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ። ስለዚህ ሰው ሰንበትን አክብሮ ጾሞ ጸልዮ ቅድስናን ጠብቆ መኖር እንዲችል እግዚአብሔር የፍቅሩ መገለጫ የሆኑ ትእዛዛቱ ይነግሩናል። ቅዱስ ያሬድ ወቅቱን ቅድስት ብሎ ሲሰይም አንደኛ የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከዐቢይ ጾም ቀናት ውስጥ 40ው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጀመሪያ ስለሆነች። ሁለተኛ ቅድስት ሰንበት ላይ በመዋሉ እንግዲሁም የሰንበት ቀን ትቀድሰው ዘንድ አስብ ተብሎ በዘጸአት ምዕራፍ 20 ከቁጥር 8። የሰንበት ቀን አስቀድሞ የተቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም። እግዚአብሔርም ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና። ዘፍጥረት ምዕራፍ 2 ከቁጥር 3። ከምዕመናን ወገን አንዲስ እንኳ በእሁድ ቀን ለገንዘብ መትጋት፣ ገንዘቤን አምጣ ብሎ መጣላትና ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽህና በትህትና ሆነው ዳኛ ግብሬን፣ አበዳሪም ብድሬን፣ ኤጲስቆጶሳት አስራት በኩራት፣ ነጋድራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ሶስተኛ ወቅቱ ወርሃ ጾም በመሆኑ ምዕመናን ይህን ወቅት በጾም በጸሎት በእንባ በስግደት በአርምሞ በመልካም ስራ ቅድስናን የምናገኝበት ጊዜው ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገር ሁሉ መጀመሪያ ለመልካም ነገር መነሻው በቅድስና በንጹሕ ልቡና መቅረብ ስለሆነ ቅድስት ብሏታል።
እስመ ጾም እማ ለጸሎት ወእህታ ለአርምሞ ወነቃ ለአንብ ወቅድመ ኩሉ ግብር ሰናይት። ጾም ማለት የጸሎትና የትሕትና እህት፣ የእንባ ምንጭ፣ የመልካም ሥራ ሁሉ መጀመሪያ ናት እንዳለው ቅዱስ ያሬድ። ጾምን ቀድሱ ጉባኤንም አውጁ የተባልን የተሰጠንን የጸጋና በእጃችን ላይ መኖሩን የአምላካችን ቃል ነው። ትንቢተ ኢዩኤል ምዕራፍ 1 ከቁጥር 14። አራተኛው የወንጌል ትእዛዝ በመሆኑ ዕለቱን ተጠቅሞ ዓለምን አስተምሮበታል። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳው ንታሰይ ባቲ። ትርጉም ይቺ ዕለት እግዚአብሔር የሰራት ቀን ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። መዝሙር 117 ከቁጥር 24። ቅዱስ ዮሐንስ በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይላል። በጌታ ቀን በመንፈስ ነበርኩ። ራእይ ምዕራፍ 1 ከቁጥር 10። ሊቃውንቱ በፍትሐ ነገሥት ተጋቡ ኩሎ ዕለተ ሀበ ቤተ ክርስቲያን ወፈድፋደ ሰብ ዕለተ ሰንበተ ወበዓላት ወበዕለተ ትንሣኤ ዘውእቱ ዕለተ እሁድ። ትርጉም ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ ማለት አዞናል። ፍትሐ ነገሥት ገጽ 254። በትጋት ጾመን ጸልየን ርስቱን እንወርስ ዘንድ የእግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳን በረከት ይጠብቀን፣ አሜን። ወስብሐት ለእግዚአብሔር። ይቆየን። እስከ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ክብረት ይስጥልን። ከፍ በማድረግ ቅድስናን ገንዘብ እናደርጋለን። ሊቁ ቅዱስ ያሬድ ለአብይ ጾም ሁለተኛ እሁድ በማዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ትርጉሙም የተለየች፣ የተመረጠች፣ የተከበረች ማለት ነው። መጽሐፈ ሰዋስው ወግስ መዝገበ ቃላት ገጽ 784 ይቅርታ። ቅድስት የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጥረታትን የእርሱን ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሯቸዋልና። በሰንበት እሁድ ክርስቲያኖች የቅድስና ተግባራትን ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይኸውም የምትቀድስ ከብራ የምታስከብረን አክብረናት የምንከብርባት በመሆኗ ነው። ስለዚህ ሊቁ ቅዱስ ያሬድ በጾመ ድጓ ገናዊው ለእግዚአብሔር ጸውዑ ስሞ ወነግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያመስኖ እይረክቦ ሰራቂ ድልዋኒክሙ ንበሩ ዘበላዕሉ ጸልዩ ሀብሃሎ ክርስቶስ። ትርጉም ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋና አቅርቡ፣ ሰንበትንም አክብሩ፣ እውነትንም አድርጉ። ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁ ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ። ስለዚህ ሰው ሰንበትን አክብሮ ጾሞ ጸልዮ ቅድስናን ጠብቆ መኖር እንዲችል እግዚአብሔር የፍቅሩ መገለጫ የሆኑ ትእዛዛቱ ይነግሩናል። ቅዱስ ያሬድ ወቅቱን ቅድስት ብሎ ሲሰይም አንደኛ የአርባ ቀን ጾም መጀመሪያ በመሆኑ ዕለቱ ከአብይ ጾም ቀናት ውስጥ አርባው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጀመሪያ ስለሆነች። ሁለተኛ ቅድስት ሰንበት ላይ በመዋሉ እንግዲሁም የሰንበት ቀን ትቀድሰው ዘንድ አስብ ተብሎ በዘጸአት ምዕራፍ 20 ከቁጥር 8። የሰንበት ቀን አስቀድሞ የተቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔርም ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና። ዘፍጥረት ምዕራፍ 2 ከቁጥር 3። ከምዕመናን ወገን አንዲስ እንኳ በእሁድ ቀን ለገንዘብ መትጋት፣ ገንዘቤን አምጣ ብሎ መጣላትና ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በትህትና ሆነው ዳኛ ግብሬን፣ አበዳሪም ብድሬን፣ ኤጲስቆጶሳት አስራት በኩራት፣ ነጋድራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ሶስተኛ ወቅቱ ወርሃ ጾም በመሆኑ ምዕመናን ይህን ወቅት በጾም፣ በጸሎት፣ በእንባ፣ በስግደት፣ በአርምሞ፣ በመልካም ስራ ቅድስናን የምናገኝበት ጊዜው ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገር ሁሉ መጀመሪያ ለመልካም ነገር መነሻው በቅድስና በንጹሕ ልቡና መቅረብ ስለሆነ ቅድስት ብሏታል።
እስመ ጾም እማ ለጸሎት ወእህታ ለአርምሞ ወነቃ ላንብ ወቅድመ ኩሉ ግብር ሰናይት። ጾም ማለት የጸሎትና የትሕትና እህት፣ የእንባ ምንጭ፣ የመልካም ሥራ ሁሉ መጀመሪያ ናት እንዳለው ቅዱስ ያሬድ። ጾምን ቀድሱ ጉባኤውንም አውጁ የተባልን የተሰጠንን የጸጋና በእጃችን ላይ መኖሩን የአምላካችን ቃል ነው። ትንቢተ ኢዩኤል ምዕራፍ 1 ከቁጥር 14። አራተኛው የወንጌል ትእዛዝ በመሆኑ ዕለቱን ተጠቅሞ ዓለምን አስተምሮበታል። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳው ንታሰይ ባቲ። ትርጉም ይቺ ዕለት እግዚአብሔር የሰራት ቀን ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። መዝሙር 117 ከቁጥር 24። ቅዱስ ዮሐንስ በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይላል። በጌታ ቀን በመንፈስ ነበርኩ። ራእይ ምዕራፍ 1 ከቁጥር 10። ሊቃውንቱ በፍትሐ ነገሥት ተጋቡ ኩሉ ዕለተ ሀበ ቤተ ክርስቲያን ወፈድፋደ ሰብ ዕለተ ሰንበተ ወበዓላት ወበዕለተ ትንሣኤ ዘውእቱ ዕለተ እሁድ። ትርጉም ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ ማለት አዞናል። ፍትሐ ነገሥት ገጽ 254። በትጋት ጾመን ጸልየን ርስቱን እንወርስ ዘንድ የእግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳን በረከት ይጠብቀን፣ አሜን። ወስብሐት ለእግዚአብሔር። ይቆየን። እስከ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ክብረት ይስጥልን።